በመቁጠሪያ ስትጠቀሙ 5 ነገሮችን ብያቸዋለሁ። ሲመታ መብላት፣ ማቃጠል፣ መውረር፣ እንደ ድንጋይ መሆን፣ በሰውነት ውስጥ መሄድ። እነዚህ 5ቱ ነገሮች የመናፍስት ድብብቆሽን የማወቂያ አንዱ መንገድ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ መዛግብቱን ሁሉ አወጣና በሙሉ ለጣዖት መንፈስ ሰጠ። ከዛ ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ ይላል። እግዚአብሔርን መበደል አበዛ። ከቤቱ የሚያስፈልገውን ነገር ሁሉ አወጣ። ስሙንም ሰደበ፣ አዋረደ። በትውልድ ውስጥ ያለውን የኃላፊነት ወንበር ለክፋትና ለጥፋት አዋለው። ታሪካዊ የሆኑ ውድቀቶች እየበረቱ ሲመጡ ተጨነቀ። ሲጨነቅ ደግሞ አሁንም መበደልን አበዛ። እልህ ነው። ከዛ አሁን ቂም ደግሞ ጨመረበት። ከዛ ቀጥሎ በቀል መጨመር ሲጀምር ለመተቱም ለደማስቆ አማልክት የሶርያ ነገስታት አማልክትን ረድተዋቸዋልና እኔን ይረዱኝ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆነ ይላል። በቃ አሁን ደግሞ ቀጥታ ጣዖት ውስጥ ገባ። አሁን አንዳንድ ሰዎች ኦርቶዶክስ ይጨቃጨቃሉ፣ ምን ይላሉ፣ ይጣላሉ። እዛ ጋር እንዲህ መጣላትንም የሚያስቀምጥ ክፉ ኃይል አለ። እዚህ ጋር ደግሞ የምታየውን ጠብ አይተህ ደግሞ መናፍቅ ቢሆን ይሻላል ትላለህ። እዛ ስትሄድም ደግሞ ቆይቶ 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 አይመችህም። አይተው ጌታ ሆይ ጌታ ሆይ ጌታ ሆይ ብለህም አይመችህም። ጮህ 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 አይመችህም። ወደ ምርቃና የሚወስድ መንፈስ ከህይወት ጋር ይዛመዳል። እንደ ምርቃና የሚገፋፋ በውስጥ በኩል ጌታን የሚመስል ግን ያልሆነ ዲያብሎሳዊ የሆነ ሸክም ትጫናለህ። በመንፈስ መሞላት በሚለው ጉዳት ውስጥ በጣም በረቀቀ መንገድ ጠላትህን ወዳጅ ታደርገዋለህ። አቤት አቤት አቤት! እግዚአብሔር እንዲህ አይነቱን ክፉ መንፈስ ያርቅልን። አያችሁ፣ አማልክት ለሶርያውያን ረድቷልና ለአሶርያውያን ረድቷልና ለእኔም ይረዳኛል ብሎ የቤተ እግዚአብሔርን ዕቃ ሰጥቶ ወርቁን ሰጥቶ መዛግብቱን ሰጥቶ ታሪካዊ መረጃዎችን ለነሱ አሳልፎ ሰጥቶ የእስራኤል ምስጢር እንዲህ ነበረ፣ የአባቶቻችን ጉዳይ እንዲህ ነበረ ብሎ አዋርዶ ሁሉን ነገር ብሎ ደግሞ አሁን ጣዖት ማምለክ ጀመረ። እስቲ እነሱ ቢረዱ ብሎ መስዋዕት መሰዋት ጀመረ። እኛም ለዛር ለውቃቢ አባቶቻችን እየተለማመኑ ግማሹም በዛር ስለት የተወለደ ነው። ልጅ ለሚካኤል ተስሬ ነበረ። አሁን ግን ለውቃቢው ተስዬ አገኘሁ የተባለው ትውልድ አገኘሁ። ከባድ ነው። በጣም በጣም ብዙ ጉዳቶችን በአኗኗር ላይ የፈጠረው አደጋ አንዱ በዚህ በክፉ ጣዖት የተወለደው ትውልድ መብዛቱ ነው። እየበዛ መጣ። የቃልቻው፣ የጠንቋዩ፣ የመተተኛው፣ የአስማተኛው፣ የአውደ ነገሥቱ መንፈስ እየጨመረ መጥቶ በተወለደበት ጊዜ ያ ትውልድ ከጠላት ጋር ስለተወለደ መንፈሳዊ አባቱ ሌላ ነው። ለዚህ ጸሎት አይስማማውም። አሁን ባለፈው ጊዜ ዛሬ 6 7 8 ዓመት በመጣው ጊዜ የነበሩና የሰሙ እናቶች እስካሁን የሰሙ እህቶች እስካሁን የበረቱ አሉ። እስካሁንም ጸሎት ጀምረው ያቃታቸዋሉ። ግን እዚህ መጥተዋል። ሆዴን ይነፋኛል ይላሉ፣ እድሌን ይዞታል ይላሉ። ግን የጸሎት ጊዜ የለም። የተወለድንበት የኋላው ኮተት ከማንነታችን ጋር ሁለተኛ አካል ሆኖ ስለያዘን ጸሎት አይስማማንም። እየሰማችሁ ነው? ጸሎት አይስማማንም። መስገድ አይስማማንም። እንዲስማማን ነበረ መታገል የነበረብን። ታግለን 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 አይ ታግዬ እንዴ የኔ በቃ አይወጣም ማለት ነው፣ ስለዚህ ምን አደከመኝ ብለው ተኝተው አሁን ሲመጡ ያው መንደፋደፍ ነው በቃ በየጊዜው። ለዚህ የተወለድንበት ስለት ከዲያብሎስ ጋር ስለተያያዘና ጥምር የሆነ አካል ስለሆነ ጥምር አካል የሚባላል ተጣምረን ያለ ነው። ጥምር አካል ሆኖ ሲቆይ አዚም ይሆናል። በቃ አዚም
እና ለመረዳትም ለመስማትም አዚም ሆናል። በገላትያ 3 ምዕራፍ 3 ቁጥር 1 ላይ ኢየሱስ ክርስቶስን እንዳታውቁ አዚም ያደረገባችሁ ማን ነው ብሎ ደግሞ ይጠይቀናል። አዚም ያደረገባችሁ ማን ነው ብሎ አዚምነትን ያነሰዋል እና በአዚም ትምህርት ቤቶቻችን ተይዘዋል። የማንነት ቀውስ እንዲገጥመን የትውልዱ አካሄድ ተወሳስቧል። ስለዚህ በጸሎት መበርታት ያስፈልገናል። ስንወጣ ስንገባ የሚጫጫንንና የሚደብተንን ኃይል የምናርቀው ጸሎት ቦታችን በርከክ ስንል ነው። የምንገባበት ሆቴል፣ የምንጠጣው ሻይ፣ የምንጠጣው ቡና ዘመናዊ የልክፍት መንፈስ እንዲያድርበት ሰይጣን ይሰራል። ዛሬ ይሄ አብዛኛው በዚህ በሙዚቃው ኢንዱስትሪ ውስጥ ያለው ትውልድ ሁሉ ከዚህ ከሰይጣኒዝም ጋር የተያያዘ ስለሆነ ስናደምጥ ቆይተን አዚም በማንነታችን ላይ አድርጎ ያንን መንፈሳዊ ክብራችንን ይወስድብናል። መንፈሳዊ ክብርን መነጠቅ የዚህ አዚም አሰራር ነው። አዚም ለጸሎትና ለአምልኮት ሕይወትን እንዳታዘጋጅ የሚከላከል ስውር መንፈስ ነው። የዕድል ግርዶሽን የሚያበረታታ፣ የሕይወት አቅጣጫዎችን የሚያጨልም፣ ቀብር ሁሉ ሳይቀር እንዳያምር የሚያደርግ አደጋ ያለበት ክፉ መንፈስ ነው። እግዚአብሔር ምሕረቱን ያብዛለን። በመጨረሻም አካዝ የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው አለ። በቀል ጀመረ። የተቀደሰውን ነገር ከቤተ መቅደስ አውጡልኝ አለ። ወስዶ ሰባበራቸው። አቤት! እኛስ ያልሰበርነው ነገር አለን? ማተብ በማሰራችን አፍረናል። ስለዚህ ማተባችንን በጥሰናል። መስቀል በማሰራችን አፍረናል። በመሆኑም መስቀላችንን ደብቀናል ወይም በጥሰናል። ትምህርት ቤቶች መስቀል እንዲያዩ አይፈልጉም። እዚህ የነጩ ዓለም አይፈልግም። በፍጹም መስቀል ማየት አይፈልግም። ስለዚህ ከልጆቻችን ላይ መስቀል አውጥተናል። ይሄ እምነታችን ነው ብሎ መጋፈጥና ጉልበት ያለው ተሰቢነትም አተናል። መጀመሪያ የተሰቢነታችን ምዕራፍ ተሰብሯል። ስለዚህ ልጆች ሲማሩ የዘመኑን የጊዜውን እና የአስተማሪውን አዚም ይይዛሉ። እያስተማሩ የበሏቸው ልጆች እኮ ብዙ ናቸው። ቡዳ የበላቸው፣ በክፉ መንፈስ የተሳሰሩ፣ ሀሳባቸው ሁልጊዜ እየጠፋ ትምህርት ቤት እየታመሙ ወደ ቤት የሚገቡ፣ ትምህርት ቤት ሲገቡ ራሳቸውን የሚያማቸው፣ አስተማሪው መግለጽ ሲጀምር ሆዱን የሚቆርጠው፣ ዓይኑን የሚቆረቁረው ብዙ እኮ ነው። ይሄ ከባድ የሆነ የመናፍስት ወረርሽኝ ያየለበት ዘመን ነው። አሁን እዚህ የሙዚቃው ዓለም ላይ ያለውን ወንጀል እየሰማን ነው አይደል? ነገሩን እናንተ መሮጥ ብቻ ነው፣ አልሰሙም። እዛ ያለው ወንጀል እጅግ በጣም ብዙ ተንኮለኞች፣ ብዙ መናፍስት ዘሮች ሰው የሆኑት ዲያብሎሶች ናቸው። ዲያብሎስ የሆኑት ሰዎች ሆነዋል። ስለዚህ በዚህ ጉዳት ውስጥ እንግዲህ ሁሌ የምናያቸው ዘፋኞቻችን ከአጋንንት ጋር የሚሯሯጡ ናቸው። ቢዮንሴ እንኳ ስትናገር ምንድን ነው ያለችው? እኔ መድረክ ላይ ስወጣ ሁለተኛ አካል አለኝ አይደል እንዲ ያለችው። ሁለተኛ ሰው ነኝ። አንድ ወቅት ላይ ኢትዮጵያ መጣ። ምንድን ነው የተባለው? የተባለው ነገር አለ እኮ በ6 ቢዮንሴ በ7 ስላሴ ነበር የተባለው። ለምን? የኛው የሆኑ ጥላ ይዘውላት እኔን ያሳድዳሉ፣ ለእሷ ጥላ ይዛሉ። እንዴት አይነት ጉድ እኮ ነው! እና እንደዚህ ሁሉ ተብሎ ነበረ። እሷ ደግሞ በመድረክ ላይ ምን አለች ባለፈው? እኔ እኮ አንድ ሰው አይደለሁም፣ ከኔ ጋር ሌላ ቢዮንሴ አለች፣ ሌላ እንደውም ከኔ የበለጠች ቆንጆ ቢዮንሴ አለች። እሷ ነች መድረክ ላይ ጉልበት የምትሰጠኝ። ሁለተኛ አካል እና ሌላ ብዙ መንፈስ። ያ ሁሉ የሚያጨበጭበው ሕዝብ ለእግዚአብሔር መለኮታዊ ምሪት ቢሆን ኖሮ በእውነት ስንት የተባረከ ምድርና ትውልድ ፍሬና
ወገን ማግኘት ይቻል ነበረ። ያ ሁሉ በመንፈስ ስለሆነ አሰራሩ ሰው ሁሉ አሁን እዚህና መስግድ ብንባል እጃችን እንኳን አንደበታችን እጃችንም ይተሳሰራል። ለዚህ ለመናፍስቱ አዚም ሲሆን ግን ነቃ ብለን አፍጠን አጉረጥርጠን ነው የምናየው። እና ይሄ የአዚም ዓለም በሙሉ የሰው ልጆችን ሕይወት የሚቆጣጠርበት አንዱ እድል ነው። ሌላው አካላዊ አዚሞች አሉ። አካላዊ የምንጠጋው ሰው ደግሞ አዚም የሚጥልብን አለ። ቅድም እንዳልኳችሁ አመለኛ፣ ሱሰኛ ወይም ነገረኛ ወይም የርዕዮተ ዓለም ሰው ምናምን ሲሆን ሲጠጋን የእሱን ባህሪ ወዲያውኑ እንድንሸምት ምስጢራዊ የሆነ አዚም ይሰፍርብናል። ማታ ካልጸለይን ካልሰገድን እንዲህ አይነቱ የባህሪያችን አንዱ ገዢ ይሆናል። በትምህርት ቤትም እንደዚህ አይነት ሰዎች አሉ። ማታ ስትጸልይ ስትሰግድ እግዚአብሔርን ስትማጸን ግን ገለል ይላል። በቤተ ክርስቲያንም አዚም አለ። ይሄ አውደ ነገሥት ገላጭ፣ ዲያብሎስን በሌሊት የሚጠራ አስማትና ምትሃትን የተማረ ከክፉ መንፈስ የተዋረሰ አጠገብህ በሚቆምበት ጊዜ አዚም ይሆናል። ትከሻህን ይከብድሃል፣ አእምሮህን ያንገላጅጅሃል፣ ውስጣዊ ሕይወት አቅጣጫህን ያጠፋል። ምስጋናህን ክፉ ያደርጋል፣ በወሬ ይለክፍሃል፣ በሐሜት ትምህርት ሕይወትን ያጨልማል። ሁል ጊዜ ክፉ መናገርን እንድትለምድ ያደርጋል። ይሄ ደግሞ በቤተ እግዚአብሔር ያለ አዚም ነው። መልካም ነገርና መልካም ቋንቋ የማይወጣ ፍቅር የማይገለጥ የውሸትና የተሪኦ ብቻ እንዲሆን ያደርግና የትውልዱን ሕይወት መቀመቅ ውስጥ ይከተዋል። ዛሬ አብዛኛው ወደ መቀመቅ የሚወስድ መንገድ። ትምህርት እየተማርን ከሃዲዎች ነን። ወንጌል እየተሰበከ አማኞች አይደለንም። ለምን? አዚም ነዋ። አዚም እኮ ወደ ቅዱስ መንፈስ ሂድ ሲባል ወደ እርኩስ መንፈስ እንሄዳለን። የቴክኖሎጂውም አዚም አለ። እንዲገለጥ አድርገህ ስታይ አቀርቅረህ ረጅም ጊዜ አይንህ እስክታሸው ድረስ እስኪቀላ ድረስ እንድታይ የሚያደርግም እሱም ሌላ አዚም ነው። ሞባይል ላይ አዚም ይላክብሃል። ስራ ሰራም እዛ ላይ ቁማር ትጫወታለህ። ጊዜህን፣ ዘመንህን፣ ተስፋህን በዛው